ልጅቷ በህይወት ያለች መሰለኝ ስላልሆነ ልጅቷን አግኝተሻት ታውቂያለሽ? እኛ ጥያቄያችን ያ ነው። ልጅቷ ደብዛዋ ጠፍቷል። ምን ነገር አለ? ያስፈራራሽ ሰው አለ? ይሄን ነገር ብትናገሪ ብሎ የዛተብሽ ሰው አለ? ምናልባት አንዴ ድምጿን አሰማኝ። የት እንዳለች ታውቂያለሽ? እያወራን ነበረ ከትላንት ወዲያ ግን እያለቀሰች ነው። ብዙም በውስጥ ማሳይ ደወልን ነው ፍቅርና አምጡልን ምናምን ተደዋወላችሁም? በቅርቡ አላገኘሻትም? ያለችበትን አታውቂም? እሱን ነው እኮ እንድትነግሪኝ የምንፈልገው። ምንድነው የተፈጠረባት? በጣም ጨንቁን ማለት ነው ፋሩቅ። በጣም ግራ ገብቶ መጨረሻ ላይ ፍቅር ያለችበት ሁኔታ ለማግኘት ያም የመጨረሻ አማራጫችን ብቻ ሳይሆን በጣም ጓደኛዋ እሷ ነች። እና አልነግራችሁም ማለት በነገራችን ላይ አልነግራችሁም ማለት የሆነ ነገር አለ ማለት ነው። የምታውቀው ነገር አለ እኮ አሁን ተባችሁ አውቃለሁ፣ ግን በፍጹም እኔ ልናገር አልችልም። አይ ማራናታ አይሆንም እንዴ? ማራናታ አይደለም። ይኸውልሽ አይደለም ማን ይንገረን? እሺ ማራናታ ለምን አትረጅና? እናቷን ለመጠየቅ አልችልም። መጀመሪያ እኔ አንቺ ቪዲዮ ምናምን ተደዋወላችሁም? በቅርቡ አላገኘሻትም? ያለችበትን አታውቂም? እሱን ነው እኮ እንድትነግሪኝ የምንፈልገው። ምንድነው የተፈጠረባት? እሺ ሰላም ቤተሰቦቻችን እንደምን አላችሁ? ያው እንደሚታወቀው የፍቅርን ጉዳይ በእንጥልጥል ትተነው ነው ያለነው። እስካሁን ድረስ መቋጫ መልስ አላገኘንለትም። ብዙ ነገሮች ብለናል፣ ብዙ መልእክቶች አስተላልፈናል፣ ብዙ ዋርኒንጎችንም ለመስጠት ሞክረናል። ግን እስካሁን ያለው ነገር ጸጥ ነው። ፍቅርን ልናገኝ ደግሞ ግድ ነው። ፍቅርን እስካላገኘን ድረስ የሆነ ነገር ማድረጋችን አክሽን መውሰዳችንን አናቆምም። ምክንያቱም ለፍቅር ያለን ቦታ በጣም ትልቅ ቦታ ነው፣ ልዩ ቦታ ነው ያለን። ፍቅር እንወዳታለን፣ እናከብራታለን። እንዳይናችን ምንሳሳላት ልጅ ናትና ከጓደኛዬ ጋር ዛሬ አንድ ሰው ልናስተዋውቃችሁ ወደናል። ማራናታ ትባላለች። የፍቅር ጓደኛ ናት። ከፍቅር ጋር በጣም ሪሌሽን አላቸው። የቅርብ ሰው ናቸው፣ ይደዋወላሉ ምናምንና ብዙ ላይፍ አላቸው። ናታን ዛሬ ይዘን የመጣንበት ምክንያት የምታውቀው ነገር ካለ እንድታስረዳን ነው። የሚደዋወሉ ከሆነ ከፍቅር ጋር ከቅርብ ጊዜ ግንኙነት ካላቸው ይሄ ነገር ከመፈጠሩ በፊት ካንቺ ጋር ያወራችሁት ነገር የተለዋወጣችሁት መረጃ ካለ እሱን ልታስረጅን ነው። ሲቀጥል ማታ በጣም ተጨንቀናል። አንቺን ለማግኘት ብዙ ዋጋ ከፍለን ነው ያገኘንሽ። እንደቀልዳለም ከጓደኛችን ጋር ተጣልተን እኛ እዛ ፏዳ አባት ቤት ለመሄድ በቃ ወስነን በተነሳንበት ሰዓት ነው አንቺን ያገኘነውና አንቺን ማግኘታችን አረጋግቶናል። ጥሩ ነገር እንደምትነግሪን ተስፋ እናደርጋለን። ምናልባት ካሜራ ፊት ሳንነግርሽ ነው የመጣሽው። ካሜራ ይዘን እንደምንመጣ ያው ታውቂያለሽ። አንቺን በኤክስፔክት አደርጋለሁ እና በጣም አሳስቦናል። ማራናታ እስኪ ያለውን ነገር ግያ አይደል እንዴ? ያለውን ነገር እስኪ ለቤተሰብ ትንሽ ለማስረዳት ሞክሪ። በጣም ያስጨነቀን ነገር ስለሆነ ነው። እኔ እዚህ በቤተሰብ ፊት ስለ ፍቅር መናገር አልፈልግም። ምክንያቱም ፍቅር የቤተሰብ ሰው ናት። እንዴት አወራለሁ ስለሱ? ገብቶናል ማራናታ። ይኸውልሽ ችግር የለውም ማለት እዚህ ቪዲዮ ላይ ይሄንን የምንለቀውን ፕሮግራም የሚከታተሉት በጠቅላላ ሞስቶፉ ማለት ትችላለሽ የፍቅር ደጋፊዎች ናቸው፣ ወዳጆች ናቸው። ማወቅ ስለሚፈልጉ ነው ማለት ግራ ገብቶን ነው። ፍቅር የሆነ ሰዓት ላይ ጠፋችብን። ብንደውል ፏድ ጋር ስልክ ሊያነሳልን አልቻለም። የራሷን ስልክ ብንደውል ሊያነሳልን አልቻለም። በጣም ግራ ተጋባን። እስኪ አንቺ በእኛ ቦታ ብትሆኚ ምን አይነት አክሽን ነው የምትወስዱ? በጣም ሲጨንቀን የሚደዋወል ታጀራ ውስጥ የምትደዋወለው በጣም የቅርብ የምትለው ጓደኛ ማን ነው ብለን መረጃ ስናጠያይቅ ነው አንቺ ጓደኛዋ እንዳለሽ የሰማነውና እባክሽን ለኛ ስትይን መረጃ እዚህ ሚዲያ ላይ ብታስተላልፊልን ደስ ይለናል። ማለት ከስሜት ምናምን ወጣች ምንም ችግር ስለሌለው ማለት ነው። ቤተሰቦቻችን ናቸው እዚህ ቪዲዮ ላይ የሚከታተሉን። ምንም ችግር የለውም። ማወቅ ስለሚፈልጉ ነው ስለ ፍቅር። በጣም ብዙ ሰዎች ተጨንቀዋልና ልትረጅን ሞክሪ እባክሽን። አይ በፍጹም እኔ ልናገር አልችልም። ምክንያቱም ለቤተሰቧም ቢሆን ለኔ ቤተሰቤ ስለሆነች በፍጹም ልናገር አልችልም። ምንም እኮ ችግር የለውም። ያስረዳት መናገር አለብሽ። መናገር ደግሞ አለብሽ ማራናታ። አሁን ታውቂያለሽ የተጨነቀው አንዱ ለሰው ምናምን አይደል፣ በጣም ብዙ ሰው ነው የተጨነቀው፣ እኛንም ጭምር ማለት ነው። እኛችን ልጅ ልናገኛት አልቻልንም። በፏድም ሄድን ልናገኛት አልቻልንም። እሱም ቤተሰብ ጋር ተከደ ልናገኛቸው አልቻልንም። እና እባክሽን እንደ እርዳታም ቁጠሪ፣ እየተረዳሽንም በቃ ማለት እንደ እርዳታም እየተማጸንሽ ነው። እኛውን ያለውን ነገር ሁሉን ነገር እንድትናገሪ ነው የምንፈልገው እኛ በራሳችን ማለት በጣም የፍቅር ነገር እኛ ሳስበው እና እየለመንንሽ አሁን የምትናገሪው ነገር በጣም ይጠቅማል። ብዙ ሰዎች አሉ ይሄን መረጃ ማወቅ የሚፈልጉ። ተረጂ ማለት ያለውን ነገር እሺ ታዩ ካሜራው ምናምን ትተን ለኔና ለምንቴ ማስረዳት ያለብሽ ነገር አለ። ለኔና ምንቴ በጣም ተጨንቀናል። ከጓደኞቻችን የምር ተጣልተናል። ከጓደኞቻችን ጋር ከብሶ ጋር ተጣልተናል። እውነቱን ታዩ ካሜራው ምናምን ነርሹና ያለውን ነገር ለኛ እንኳን አስነጭን። እኛ ተጨንቀናል። እኛ ከልባችን ተጨንቀናል።
አንደኛ ነገር የጠራችሁኝ እዚህ ጋር ሌላ ነገር ልናወራ ነበረ። እናንተ ግን እንትን አላችሁ። ማራናታ ልትረጂን ሞክር እንጂ ቢያንስ የምታውቂውን ነገር ስለ ፍቅር አስረጂን ነው እኮ አሁን ጥያቄያችን፣ ሌላ ነገር አይደለም። ቪዲዮውን እርሺውና እኛ ተጨንቀናል። ፍቅር ደውላ ያለችሽ ነገር ካለ የምታውቂው ነገር ካለ ለምን አትነግሪንም? ለምን ጭንቀታችን የማይገባሽ? ቪዲዮውን ምናምን እርሺው በቃ። እኛ እያወራንሽ ያለነው እኮ በቃ ጀስት እኛን እንደ ጓደኛ ቁጣሪንና ንገሪን። እኛ አንቺ በሚያሳስብሽ ልክ እኮ የፍቅር ጉዳይ ስላሳሰበን ነው አይደል እንዴ ቤትሽ ድረስ መተን አንቺን እዚህ ይዘን የመጣ ነው። ቀለል አድርገሽ ለማሳሰባችሁ አውቃለሁ፣ ግን በፍጹም እኔ ልናገር አልችልም። አይ ማራናታ አይሆንም እንዴ? ማራናታ አይደለም። ይኸውልሽ አየው አይደለም ተረጅና እንዴ ጉዳዩን ተረጅኝ። አንድ ነገር የልጅቷ ጭንቀት እኛ ከሷ ከኖርማል ከቤተሰቧ በላይ እኛ ተጨንቀናል። ተረዳሽ? እኔ አሁን የምሬን እኮ ነው። እኔ ከጓደኞቼ ከብዙ ሰው ጋር ይጣላል እና ለኔና ለምንቴ እውነቱን ማወቅ ነው የሚፈልገው። እኔ ልጅቷ በህይወት ያለችም እየመሰለኝ ስላልሆነ ልጅቷን አግኝተሽ አታውቂያለሽ? እኛ ጥያቄያችን ያን ልጅቷ ደብዟ ጠፍቷል። ምን እንደሆነችም ማናት? ማራናታ አልተደዋወላችሁም? በቅርቡ አላገኘሻትም? ያለችበትን አታውቂም? እሱን ነው እኮ እንድትነግሪኝ የምንፈልገው። ምንድነው የተፈጠረባት? ፍቅር ምንድነው የሆነችው ነገር? ችግር አለው? ትዳሯ ላይ ምናምን ችግር አለው? የምታውቂው ነገር ካለ አስረጅኝ። እንዴ ተጨንቀናል እኮ ቀልድ አይደለም ያዘው። የለም ስለሷ መናገር አልፈልግም። ምን ችግር አለው ብትነግሪን? እንዴ እኛ እኮ ቤተሰቦቻችን ማን ይንገረን? እሺ ማንም እኮ አይነግረን። መጨረሻ ላይ በጣም ቤስቷ እንግዲህ ብለን አንቺ ነሽ መጨረሻ ላይ ቀረሽው። አንቺ ከሌለሽ ማን ይንገረን? እሺ ማራናታ ለምን አትረጅንም? እናቷን ለመጠየቅ አልችልም። ያንቺ መጀመሪያ እኔ አንቺ ቪዲዮ ምናምን አለ ብዬ ብልሽ ስለማትመጭልኝ ነው በቃ ዋሽቼ እንድትመጪ ያደረኩት። ያ ነገር ነው ማውራሽ ያልኩሽ። ጠርቼ እዚች ጋር ቪዲዮ ልንሰራ ነው ብልሽ ስለማትመጭልኝ ነው። እኔ ምናል የፍቅርን ፕራይቬሲ እንደምትጠብቂ ተነግሮኛል፣ አውቃለሁ። እሱን ነገር አከብርልሻለሁ። በቃ ቴንኪው፣ ምርጥ ነገር ነው። ግን አሁን ለምንድን ነው እኛን ባዳ የምታርቂን? የፍቅርን ጉዳይ ወቅታዊ ነገሯን ንገሪኝ። ደውላልሽ ከሆነ እባክሽን፣ በጣም ተጨንቀናል። እስቲ እንደተጨነቀ ሰው አስብ። በእኛ ቦታ ሆነሽ ለምን አታስቢም? አንቺ ጨንቆሽ አያውቅም ከዚህ በፊት? ምንም እኮ ችግር የለውም ማራናታ፣ ምንም ማለት አይደለም። በቃ ፍቅር ያለችበት ያለውን ነገር እባክሽን፣ ኧረ እባክሽን ማራናታ ተቸገሪልን ለዚህ ነገር። ኧረ በእናታችሁ ተውኝ። እኔ ፍቅር ያለችበትን ነገር እዚህ ጋር ለእናንተ ማውራት አልፈልግም። ለኛሽ ተጨንቀናል። ኦሬዲ ካሜራውን ይወርሽ እኮ አልኩሽ። ለኛ ተጨንቀናል። እኛ ለኛ ንገሪኝ ማራናታ። ለምን ልጅቷ ምን ውስጥ ነው ያለችው? ቆይ የምታውቂው ነገር አለ ማለት ነው? ምን ውስጥ ነው ያለችው ማራናታ? ምንም ውስጥ ጥሩ ውስጥ አይደለችም። በርግጥ እኮ እሺ፣ እሱን ነገር ነው እኛም ጥሩ ውስጥ እንዳልሆነች እኮ ውስጣችን ነግሮናል። ለምን አታብራሪልንም ያንን ነገር? ተባባተኛ ተበቃ የመጨረሻ ትብብር። ምንድነው ያስፈራሽ ነገር? ምንድነው የምትፈሪው ነገር አለ? ያስፈራራሽ ሰው አለ? ይሄን ነገር ብትናገሪ ብሎ የዛተብሽ ሰው አለ? ምናልባት የለም፣ ግን መናገር አልፈልግም። ያስጨንቀኛል እኮ እሷ ነገር። እሺ አንቺ ካልነገርሽን ማን ነው የሚነግረን? ማራናታ ለምን እሻቲ ነው? ማን ነው እሺ የሚነግረን? አንቺ ካልነገርሽ እሺ ማንን እንጠይቅ? ይቅርታ እኔ ልነግራችሁ አልችልም። በቃ አልነግራችሁ። መጥፎ ነገር ውስጥ ነው ያለችው ምናምን እያለች እኮ ነው ኪያ። አሁን ዞሮ እኮ ነገሩን እኮ እኛ እንደደረስበት ነው። አልነግራችሁ ማለት በነገራችን ላይ አልነግራችሁ ማለት የሆነ ነገር አለ ማለት ነው። የምታውቀው ነገር አለ እኮ። አሁን እሷን ማስጨነቅ አለም ፈልጋ፣ ግን ከልቧ እንድትነግረን ነው የምፈልገው። ለምንድን ነው የማትረዳን? በእግዚአብሔር ምንም ማለት እኮ አይደለም። ፍቅር ያለችበትን ሁኔታ በቃ ንገሪን። እንደ ቤተሰብ እንደ ወንድሞቿ አይን ስላልተወለድን ነው ከሷ ወንድሞቿ ስላልሆንን ነው እኮ ስለሚያስጨንቀን ነው እኮ። ምን ደርስናትን ከሆነ ንገሪን። በኋላ የሆነ ነገር ከተፈጠረ በኋላ ከደረስን በኋላ ምናምን ያኔ ነበር ምናምን ማለት አንፈልግም። ትጸጸቻለሽ አንቺ ማራናታ። ይሄን ነገር ባለመናገርሽ ትጸጸቻለሽ። ታዝኝ ነው ማትረጅን ማራናታ። ሌላ ነገር እኮ አይደለም እያስቸገርንሻለን፣ ሌላ ነገር ነው። አሁን ቪዲዮ ነው ብልሽ አትመጪም። ዋሽቼ እዚህ ጠራሁሽ። ለዛ ነው እያስመሰልሽ ነው ያለሽው። መረጃውን ብቻ ስጭን ያለበትን እባክሽን። ሌላ ነገር እኮ ነው እየመሰለ ያለው። የቴሌሽም እንደ አንቺ በእናትሽ አሁን አንድ ነገር ልንገራችሁ። እሷ ያለችው ጥሩ ሁኔታ ላይ አይደለም። ከፈዋድ ጋርም ጥሩ ሁኔታ ላይ አይደለችም። ይሄንን ነው አይደል የምትፈልጉት? ይሄው ነገርኳችሁ እኮ። እሺ ዝርዝር ነገር ደውላልሽ ምንድነው የተጋጩት ነገር አለ? ያጣላቸውን ነገር ምክንያቱን የምታውቂ እኮ ነው። ምን አልባት እያወራን ነበረ ከትላንት ወዲያ፣ ግን እያለቀሰች ነው። ስልኩን ዘጋችብኝ። ከዛ በኋላ እሱን ደግሞ መናገር አልችልም። ነገር ላይ ያለው እኮ አስቀድሜ ማራናታ እባክሽን፣ ጥሩ ላይ እንዳልሆነች እኮ እናውቃለን፣ ግን ምንድነው የሆነችው? እውነት ተጨንቀናል። በጨንቀን ነው ይሄንን ነገር አንቺንም እያስጨነቅንሽ ያለ ነው። ስለተጨነቅን ነው። ከጓደኞቻችን ጋር ተጋጭተናል፣ ከቤተሰቦች ከብዙ ሰው ጋር ተጋጭተናል። በዚህ ጉዳይ ለምን ነው ትረጂን ማትሞክሪው? አርጌ ሰላም ነው? እንዴት ናችሁ? አማን ነው? እንግዲህ አለ። አዎ እሷ ማራናታ ትባላለች። ተዋውቃት፣ የፍቅር ጓደኛ ናትና ትላንትና መጨረሻኛ በጣም ጨንቁን ማለት ነው ፋሩቂ። በጣም ግራ ገብቶ መጨረሻ ላይ ፍቅር ያለችበት ሁኔታ ለማግኘት የመጨረሻ አማራጫችን ብቻ ሳይሆን በጣም ጓደኛዋ እሷ ነች። እናቷ ብትነግራት መረጃ ያለው ነገር ልትነግረን አልፈቃደኛለችም። ይኸውልህ አሁን ፋሩቄ እንደተደዋወሉ ደርሰንበታል። መጀመሪያም አውቀናል። አምጥተን አሁን ከጠየቅናት በኋላ እሷ ቪዲዮ ውስጥ እንደዚህ ቪዲዮ ጋር ይሄን ነገር ማውራት አልፈለገችም፣ አልደፈረችም። በፊቷ ነው የምነግርህ። ለምን ሰው አዎ ደውላላታለች። ፍቅር ደውላ አውርታት እያለቀሰች ስልካቸው ተቋርጧል በመሃል
ከዛ በኋላ ደግሞ አልታገኛት አልቻል። ይሄን ብቻ ነው ልትነግረን የቻለችው። ያጣላቸውን ምክንያት ያሉበትን ሁኔታ ልትነግረን አልቻለች። አንተ ሁሉ ሰዓት እየጨቀጨቃት ረጅም ሰዓት እየጨቀጨቅናት ነው ያለው። ነገርኩህ እኮ ቅድም ከፈዋድ ጋር ጥሩ ሁኔታ ላይ አይደለች። እሱን ጥሩ ሁኔታ ላይ እንዳልሆነች እናውቃለን። ዝርዝር ከዚህ ፈርዘር የሆነ መረጃ ብትሰጪልን ምን አለ? ማራናታ የጠፋችበትን ምክንያት ዘርዘር ያለ መረጃ ጤንነቷን እኮ ደህንነቷን ነው ማረጋገጥ የፈለግነው እንዴ። ማራናታ አሁን ረጋ ብለሽ አትስሚ። ምን እንደሆነ ታውቂያለሽ? ፍቅር ጠፍታብናለች። በዛ ነገር ተጨንቀናል። ገብቶሻል? በጣም ተጨንቀናል። አሁን የምታውቂው ነገር ካለ ስለሷ ያለቀሰች ስልክ ሲዘጋብሽ ያለው ነገር አለ አይደል? በምን ምክንያት ነው? ምን እየነገረችሽ ነበረ? ፏድ ምን ብሎ አስቀይሟት ነው? የምታውቂው ነገር ካለ እኮ እንድንነግሪኝ ብለን ነው። እኛ በህይወት መኖሯን እኮ እስከዛ ድረስ ደህንነቷን ነው እየተጠራጠርን ያለ ነው። ሌላ ነገር አይደለም። መች ነው በስልክ ያወራችሁት? ከትላንት ወዲያ ነው። ከትላንት ወዲያ ምን ያለችበት ሁኔታ ጥሩ ሁኔታ አይደለም። ይሄን ካልኳችሁ አይበቃችሁም? ያለችበት ሁኔታ ጥሩ እንዳልሆነ እኛ እናውቃለን እኮ። እሺ ቢያንስ አሁን የት ነው ያለችው? ፍንጭ ነገር ነገር የሆነ የምታውቂው ነገር ካለ ጤነኛ መሆኗን እንኳን አናውቅም። በዚህ ሰዓት ተታመማ አታመማ አናውቅም እኮ ልጅ። እሺ ተደብቃለች። ይሄን ታውቂያለሽ? የት እንዳለች? አንዴ ድምጿን አሰማ። የት እንዳለች ታውቂያለሽ? ማራናታ ይኸውልሽ፣ በቅድሚያ ተረጋጊና ከስሜቱ እባክሽ ትረጅን ሞክሪ። በቃ ቀለል አድርገሽ አስቢው። ነግረሽናል፣ ጥሩ ነገር ነው የነገርሽን፣ መደወልሽን ቴንኪው በጣም ግን ከዚህ ደግሞ የበለጠ የምታውቂው ነገር እንዳለ እኔ ውስጤ ይነግረኛል። እኔም ውስጤ ይነግረኛል። አዎ እባክሽ እንደፈር ብለሽ አውሪን ይሄን ነገር ያለሽ በጣም እኛም ሰሞኑን በጣም ያፈለግናት ነው ምናምን ጨንቆናል። ይኸው ባርኒም አለ በጣም ምንቴም አለ ምናምንና በጣም ብዙ ሰውም በውስጥ ማሳ እየደወሉልን ነው። ፍቅርን አምጡልን ምናምን እኛ እኮ ጨነቀን። አንዴ እዚህ አሁን ደግሞ መጣችና እሷ ያለችበት ሁኔታ በጣም ከባድ ሁኔታ ላይ ናት እና ማናችሁም ልታወጧትም ምንም ልታግዟት አትችሉም። ስለዚህ በቃ ተወኝ፣ እኔም ልሂድ። ስለሱ ግዛት አለን ያያልሽ እኮ ነው። እኛ ኩላ ግዛት አለን። ኧረ እባክሽ ማራናታ፣ የት ነው ማራናታ? ይኸውልሽ ማራናታ፣ ኧረ እባክሽን በእናትሽ ምንድነው? የምወደውን ሰው ሳጣው የራሴን ስቀር ብቻዬን ምን እንደተፈጠረ ራሱ እኮ ማወቅ አልቻልንም። ልጅቷ የፈራችው ነገር አለ ለመናገር እየጀመረች ነው የምታቆመው። ምን እንደተፈጠረ ግራ ገብቶ ወይ ምንድን ነው ያለችው? እሷ ስልክ ተደውላልኝ ነበር ነው ያለችው። ከትናንት ወዲያ ደውላልኝ እያወራን እያለቀሰች ነበረ። መልእክቷንም ነግራኝ ሳትጨርስ ስልኩ ተቋረጠ። ደጋግሜ ብደውል አይሰራልኝም ነው ያለችው። ቤት እያለቀሰች ነው ልጅቷን ይዘናት የመጣ ነው ከኪያ ጋር። መጀመሪያሽ ምን ማለቻችሁ? ምንም ልትነግረን ፍቃደኛ ጭራሽ ቪዲዮ ፊት መሆናችንን ስታቅማ እኮ መነጨቀች። ምን እንደተሰማኝ ታውቃለህ? ትንሽ እቺ ልጅ ብንጫናት ነገው የተነጉዳም ያን ትንሽ ብንጫናት የሆነ ነገር የምናገኝ ይመስላል። ልጅቷ ጋር እኔ መረጃ እንዳለ እኔ እርግጠኛ ነኝ። አዎ እሱ ልጅቷን ብቻ ነው ከልጅቷ ታውቀው ነገርማ አለ እንደ በስነ ስርዓት ከሆነማ እሷ ጋር የሆነ ነገር አለ። ሳትርቅነት ቁማ ታፋርቂ። ኧረ ቆይ በዚህ ነው የሄደችው።